አስካሪ መጠጥ ይጠጣል በክርስትና አስተምሮ ተናገር። ምሳሌ የሉቃስ ወንጌል እንደዚህ የሉቃስ ወንጌል ምዕራፍ 7 ላይ ዮሐንስ እንጀራ ሳይበላ የወይን ጠጅ ሳይጠጣ መጥቷል። የሰው ልጅ ግን እየበላና እየጠጣ መጥቷል። እነሆ በላተኛና የወይን ጠጅ ጠጪ አላችሁት ይላል። ኢየሱስ ምን ያደርግ ነበረ? የወይን ጠጅ ይጠጣ ነበረ። ኢየሱስ ተመልከተ፣ የወይን ጠጅ እንደሆነ ተመልከተው። ቀጥሎ የሚለው ያዘጋ ያው ዳት ኢቲንግ ብሬድ አለ፣ ዳቦ እየበላ ኤንድ ድሪንኪንግ ወይን አስካሪ መጠጥ እየጠጣ አለ። ስለዚህ በእናንተ እንኳን ኢየሱስ አስካሪ መጠጥ ይጠጣ፣ በእስልምና ግን እንደዚህ በለገ ጭራሽ ነው የለም። ኢቭን ኢየሱስ የመጀመሪያ ተአምሩ ምንድን ነበረ? አስካሪ መጠጥ መስራት ነበረ። ግን በእስልምና እንደዚህ ይባል ነገር ጭራሽ ነው የለም። ስለዚህ ምን እንላለን ሙስሊሞች? መጀመሪያ ትክክለኛ መጽሐፍ ነበር። ያንን ትክክለኛ መጽሐፍ በርዛችሁ ነቢያትን ተሳድባችኋል ብለን እናገራለን። አሁን ግልጽ ይሆናል ይመስለኛል። አንድ ድል አለ ካልገባ። እሺ ሌላ ሁለተኛ ጥያቄ ልጠይቅ። ጀመርኩትን ጠይቅ ይቻላል። ነብዩ መሐመድ እንግዲህ የመጀመሪያው ሙስሊም ናቸው ተብሎ ይታመናል። እሳቸውም ተናግረዋል። አይደሉም። የመጀመሪያው ሙስሊም አድረቱ ላና 6163 ላይ እኔም የመጀመሪያው ሙስሊም ነኝ ብለው ራሳቸው ተናግረዋል። ይቅር ማለት እዛ ቁርአን ላይ ሙሳ ደግሞ ምን አለ? እኔ የሙስሊሞች መጀመሪያ ነኝ አለ ሙሳ። ስለዚህ ሙሳ ወይስ ነብዩ? የትኛው የመጀመሪያ ሙስሊም? እንግዲህ በእስልምና ነብዩ መሐመድ ናቸው። ቁርአንን እንደተቀበሉ እንደዛ ከሆነ ምሳሌ ነው ሱረቱል አዕራፍ እንደዚህ ይላል። ሱረቱል አዕራፍ ቁርአን ላይ ሙሳ እንደዚህ አለ፣ ወደ አንተ ተመለስኩኝ እኔም በወቅቱ የምእመናን መጀመሪያ ነኝ አለ። በወቅቱ የሚለው ማብራሪያ ነው። ምን አለ? እኔ የምእመናን መጀመሪያ የሙስሊሞች መጀመሪያ ነኝ አለ። ስለዚህ ሙሳ ወይስ ነብዩ? የትኛው የመጀመሪያ ነብይ ሙስሊም? በወቅቱ ይላል እሱ ጋር የለም። አረበኛው ላይ ይሄ ማብራሪያ ነው። እሺ እንዲገባን በቅንፍ ያስገቡት የለም። አረበኛ ወአና አወሉ ሙስሊሚን የሚለው ሙእሚን። እሺ ማለት እኔ አሁን የተመሳሰለብኝ ነገር አለ ማለት ቁርአንና መጽሐፍ ቅዱስ አንድ ነው ለማለት ፈልጌ አይደለም። አንተ ያልተረዳኸው ነገር በተወሰነ መልኩ አንዴ እቺን መልሰህ ትቀጥላለህ። እቺን መልስልሽ አንዴ አንተ ያመጣው አንቀጽ ይሄን ነው። ሻክሶ እንዲገባህ ብዬ ነው ያመጣው አንቀጽ ይሄን ነው። ምን ይላል? ጌታዬ ወደ ቀጥተኛ መንገድ ትክክለኛ ሃይማኖት ወደ እውነት አዘንባይ ሲሆን የአብርሃምን መንገድ መራኝ። ስግደቴ፣ መገዛቴ፣ ህይወቴ፣ ሞቴ ለአላህ ነው። ለእርሱ ተጋሪ ያለው በዚህም ታዘዝኩኝ። እኔም የሙስሊሞች መጀመሪያ ነኝ። የሙስሊሞች መጀመሪያ ነብዩ የሙስሊሞች መጀመሪያ አይደሉም። ለምን ከዛው ራሱ መልሰህ ተመልከት። የአብርሃምን መንገድ መራኝ ይላል። ነብዩ የአብርሃምን መንገድ ነው የሚከተሉት እንጂ አዲስ መንገድ አላመጡም። የአብርሃም መንገድ ምንድነው? የአብርሃም መንገድ አሰይክ እንደው የአብርሃም መንገዱ ምንድነው? አብርሃም አይሁዳዊ ክርስቲያንም አልነበረም፣ ግን ወደ ቀጥተኛ ሃይማኖት የተዘነበረ ሙስሊም ነበር አይደል? ስለዚህ አብርሃም ራሱ ሙስሊም ነበር። ነብዩ ሰለላሁ ዐለይሂ ወሰለም ደግሞ የአብርሃም ተከታይ ናቸው። ታዲያ ቁርአኑ የመጀመሪያ ሙስሊም ሲል ምን ማለት ፈልጎ ነው ካልከኝ፣ በነብዩ ዘመን ከተላኩት ማህበረሰብ አንፃር በአላህ መጀመሪያ ሞት ነብዩ ናቸው ከተላኩበት ማህበረሰብ አንፃር። በዛ ማህበረሰብ ሙስሊም አልነበረም። አሁን በወረደው ሸሪዓ የሚታወቅ አልነበረም። ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም መጀመሪያ አምነው ከዛ ደግሞ ሰዎችን እንዲያምኑ አደረጉ ማለት ነው። ተመልከት ማስደቀበለ ሙስሐፉ ተሚያ መጽሐፉ ነው እንደዚህ ይላል። አልሙራድ የተፈለገው እኮ ምን አህሊ መካ ከተላኩበት ማህበረሰብ ነው። ሊአነሁ አወሉ ሙስሊሚን የሚለው ነብዩ ከተላኩበት ማህበረሰብ የመጀመሪያ ሙስሊም ናቸው አለ። ስለዚህ አንሳር ግን ኢብን ሙሳ ራሱ እኔ የሙስሊሞች መጀመሪያ ነኝ ብሏል። ግን ከተላከበት ማህበረሰብ አንሳር ማለት ነው እንጂ የመጀመሪያ ሙስሊም በአጠቃላይ ደረጃ አደም አለይሂ ሰላም ነው። እሺ ማን ነው ታዲያ የመጀመሪያ ሙስሊም? አደም አለይሂ ሰላም። ተመለሰልህ? እነሱ ለመሆናቸው ማስረጃው ምንድን ነው? ቁርአን። እሺ ሌላ ጥያቄ ልጠይቅ። እንግዲህ ከክርስቶስ ልደት 610 ዓመት በፊት ነው ቁርአን የወረደውና ራሱን ለምን አልቻለም? ለምን ከመጽሐፍ ቅዱስ ላይ ያሉትን ነቢያትን ኢብራሂምን እነሱን ኢሳን ወደዚህ ማምጣቱ ለምን አስፈለገ? የተኮረጀ አያስብልም ወይ? እንደገና ደግሞ ለነብዩ መሐመድ በመላኩ ጅብሪል አማካይነት ቁርአን ሲወርድ ወረደልኝ አሉ እንጂ ሌላ አብሯቸው ያየ ሰው የለም። እናንተ የምትጠቅሱት መላኩ ገብርኤል ወይም ሚካኤል ልትሉ ትችላላችሁ። ግን ከነቢያት አሁን ለምሳሌ ጌታ ኢየሱስ ክርስቶስ በነበረ ጊዜ አብሮት የነበሩ ነቢያቶች አሉ ተብሎ ይታመናል። እናንተ ኢየሱስን እንደ አምላክ ባትቆጥሩ ግን እኛ መጀመሪያ ኢየሱስ ሲረገዝ ነው አለይኩም ብለን እናምናለን። ግን መጀመሪያ ኢየሱስ ሲረገዝ ማለት ነው አንድ ጠምጠኛ
መጀመሪያ ኢየሱስ ሲረገዝ ያየ ሰው አለ? መልአኩ ገብርኤል መጥቶ ለማርያም አይደለም ሲግነል ከተራለች ብቻ መሰለኝ እንድንግባባ ማለት ነው። እንድንግባባሽ ፕሊስ ተቆርጠንሽ እንግባባ። የሉቃስ ወንጌል ላይ መልአኩ ገብርኤል መጥቶ ማርያምን ሲያበስራት ያየ ሰው አለ? ያየ ሰው ሳይሆን እዛው ጸነሰቻት አለ። ስለዚህ የጸነሰ ሰይጣን ቢሆን ሰበብ እናውቃለን። ገብርኤል እንደሆነ ያየ ምስክር አለ? ለምን ሰይጣን ነው ብለህ ታምናለህ አንተ እንዴ? አይ ያለክ ማሰጀ ነገር ነው ያኩ በመለውክ እሺ ለምን ለያሱ እንደ ያደረገ ለምን ማርያም አንተ ይሄኛውን ከዚህ ጋር ለምን ታነጻጽረዋለህ? አይ ባንተ ማለት ይገባ ኢየሱስን ኢሳ ብለህ ነው እንደ ነብይ የምትቀበለው እንጂ ባንተ መሰለህ ማለት ያጋባ ነው ማለት የለም። አይ እንዲገባ ነው በዛው ግዴታ መስከም ነው የለበትም የሚለው እንዲገባ ነው። አሁን በቃ ጥያቄ አቅርበህ ይመጣል ቀጥል እና ከ610 ዓመት በኋላ ነው ከክርስቶስ ልደት ቁርአን ወረደ የተባለውና ወይ ሌላ ነብይም የለም ሲወርድ ወይ እነሱ መጻፍና መንበብ አይችሉም። ሲጀመር እንዴት አላህስ እንዴት አልገለጠላቸውም? እንደገና ደግሞ 23 ዓመት አጠቃላይ እንዴት ሊወርድ ይችላል? አሁን የጠቀስከው ጥቅስ መልአኩ ገብርኤል እንግዲህ ድንግል ማርያም አብስሯታል ብለሃል። ልክ እዛው ሲያበስራት እዛው ነው የጸነሰችው። ግን ቁርአን ግን ሲወርድ አጠቃላይ 23 ዓመታት ፈጅቷልና እንዴት 23 ዓመታት ሊፈጅ ይችላል? አላህ በመንፈስ ቅዱስ መርቶት ከሆነ ያ ነገር የሚጻፈው እንዴት በአንድ ደቂቃ፣ በአንድ ሴኮንድ፣ በአንድ ቀን ሊያደርገው አልቻለም? እንደገና ነብዩንስ እንዴት መጻፍና ማንበብ እንዲችሉ መንፈስ ቅዱስ አልሞላባቸውም የሚል ጥያቄ አለ። አይ እናመሰግናለን። ከመጨረሻው ጥያቄ ልጀምርና ቁርአን ለምንድን ነው በ23 ዓመት የወረደው ላልከው ጥሩ ጥያቄ ነው። ግን ያላሰብከው ያላወቅከው ነገር አለ። መጽሐፍ ቅዱስ ተሟልቶ የተጻፈው ከ3000 ዓመት በላይ ወስዶ ነው። ትሰማኛለህ? 20 ዓመት አይደለም፣ 100 ዓመት አይደለም፣ 200 አይደለም፣ 1000 አይደለም፣ 3000 ዓመት ከዛ በላይ ፈጅቶ ነው የተጻፈው። ስለዚህ አንተም እቺን ነገር አስብበት። በኋላ ወደ ቁርአን ልመለስልህ። መጀመሪያ ቁርአን በጥቅል ደረጃ ወርዷል። አምላካችን ቁርአን ላይ ሰው ተቀርጾ ይመናል ኢና አንዘልናሁ ፊ ለይለቱል ቀድር ቁርአንን በለይለቱል ቀድር አወረድነው አለ። ቁርአን ሙሉ ለሙሉ ወደ ሰማኡ ዱንያ ወርዷል። ነገር ግን ወደ ምድር ሲመጣ ማለትም ወደ ነብዩ ሰለላሁ ዐለይሂ ወሰለም ሲመጣ እንደ አስፈላጊነቱ ነበር የሚወርደው። በአንዴ ከወረደማ ለውጥ አይኖርም። ለምን? ሰዎቹ ጣዖት አምላኪያን ናቸው። ስለዚህ አምላካችን ነብዩ ልኮ ዘሎ ስለ ጀነት ስለ ጀሃነም አልነገራቸው። መጀመሪያ ምን ነገራቸው? መጀመሪያ ነገራቸው ምንድነው? አላህን ፍሩ፣ ጣዖታትን ካዱ የሚል ነገር አስተማራቸው። ይሄን ከተማሩ በኋላ ቀጥሎ ምን አደረገ? ከይሄን ካደረጉ ጀነት እንደሚገቡ ነገራቸው። ከዛ ህግ መጣ። ስቴፕ ባይ ስቴፕ ነው። ዘሎ ባንዴ አይሆንም። ባንዴ ከወረደማ ሰዎችም ይከብዳቸዋል። ምንም የሚያውቅ ሰው መጣ ሙስሊም ሆነ ከዛ ጀነት ትገባለህ፣ ገሃነም ብትለው አይገባም፣ ህግ ስገድ ብትለው አይገባም። ኢቨን ስግደት ራሱ የመጣው ስቴፕ ባይ ስቴፕ ነው። ለዛ ነው አይሻ ረዲየላሁ ዐንሃ ማለችው ሐዲስ ላይ ለው ካነ አወሉ ማ ነዘል ላ ተሽረቡል ኸምር ለቃለ الناس لا ندعو الخمر ابدا። ለመጀመሪያ ጊዜ ቁርአን ሲወርድ አለች አይሻ ረዲየላሁ ዐንሃ አትስከሩ የሚል ሆኖ ቢሆን ኖሮ ሰዎች መቼም አንተውም ይሉ ነበር። ስቴፕ ባይ ስቴፕ ነው የወረደው። መጀመሪያ አምላካችን መጠጥ መጥፎ ነገር እንደሆነ ነገራቸው። ቀጥሎ ደግሞ አቁሙ አላቸው። ያ ስቴፕ ይባል ነገር። ስለዚህ ምክንያቱ ይሄ ነው። ግን ቁርአን ሙሉ ለሙሉ ወደ ሰማው ዱንያ ወርዷል። ሁለተኛ ምስክር አለ እንዴ ላልከው በጣም ብዙ ምስክሮች ሰሃቦች አይተዋል። ብዙ ምስክሮች አሉ። ግን ምስክር ግዴታ ከሆነ በክርስትና ኢየሱስ ወደ ሰማይ ሳያርግ ያየው የለም፣ ሲነሳ ያየው የለም፣ ማርያም ስታረግ ራሱ ያየው የለም ጭራሽ ነው። ስለዚህ ይሄ በሙሉ ሸተማት አይባልም። ዋናው ግን ጅብሪል አለይሂ ሰላም ራሱ ምን አለ? ያ ሙሐመድ አንተ ሙሐመድ ሆይ አለ አንተ ረሱሉላህ አንተ የአላህ መልእክተኛ ነህ። ወአና ጅብሪል እኔ ጅብሪል ነኝ አለ። ስለዚህ ጅብሪል አለይሂ ሰላም ራሱ መልአኩ ገብርኤል እኔ ጅብሪል ነኝ ተናግሯል። አንደኛ። ሁለተኛ ሱሐቦችም አይተዋል። ሱሐቦች እንዳዩ ማስረጃ ካልከኝ አቀርብልሃለሁ። ምሳሌ ተመልከት። ሶሒህ ሙስሊም ሐዲስ ቁጥር 8 ላይ ቃለ በይነና ነሕኑ ጁሉስ እንደ ረሱሊላህ አሉ። ነብዩ ጋር ተቀምጠን ሳለ አሉ ሱሐቦች የሆነ ሰው ወደኛ መጣ። በጣም ያምራል፣ ልብሱ ነጭ ነው። ከዛ ወላ ዩራ አለይሂ አሰሩ ሰፈር የድካም መንገድ አይታይበትም። በቃ የሆነ ምንም አልደከመውም፣ መንገድ አልተጓዘም ማለት ነው። በጣም ያምራል፣ ነጭ ነው። በቃ ከዛ ቃለ አሰሩ ሩክበተሁ አለ ሩክበተሁ መጥቶ ይሄ መቀመጫውን ወይም ደግሞ እግሩን በነብዩ በኩል አደረገና ምን አለ? ያ ሙሐመድ አንተ ሙሐመድ ሆይ እሺ ምን አለ? ማሂ አኽቢርኒ አን ኢስላም ስለ እስልምና ንገረኝ አላቸው፣ አስተማራቸው። ከዛ ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? አላሁ ወረሱሉሁ አለም። ቀጥሎ ይሄን ከተናገረ በኋላ ዑመር አሉት፣ ዑመር ማን እንደሆነ ታውቃለህ እንዴ አሁን የመጣው ብሎ ጠየቁ። ዑመር አላውቅም ገና ገብቶኛል አላቸው። ነብያችን ምን አሉ? ሃዳ ጅብሪል
ይሄ እኮ ገብርኤል ነው። አታኩም ዩዓሊሙኩም ዲነኩም፣ ዲናችሁን ሊያስተምራችሁ የመጣው መልአኩ ገብርኤል ነው አሉ። ስለዚህ መልአኩ ገብርኤል በሰው አምሳል ተገልጦ ሰሃቦች አይተውታል፣ አስተምረውታል። ያው ሷሂህ ሙስሊም ሐዲስ ቁጥር 8 ላይ አለ። ዋናው ግን ግዴታም አይደለም፣ ግን ሰሃቦችም አይተዋል። ለነበረን ቆይታ እናመሰግናለን። አሊፍ ያው እድል ስላለቀ ሌላ ጊዜ መተህ ደግሞ መጠየቅ ትችላለህ። እሺ አንድ የመጨረሻ አንድ ብቻ ጠይቅ። በቃ አንተ ልፍቅ አይደለም። አንድ ጥያቄ ብቻ ነች። ከትሽ አተረጋግጥ። ሱረቱል ጣሃ 20:12 ላይ እኔ ጌታህ ነኝ መጫሚያዎችህንም አውልቅ አንተ በተቀደሰው ሸለቆ በጧ ወይም በሲና ነህና የሚል አለ ቁርአን ላይ እና በተመሳሳይ መልኩ በእኛም ሙሴ ጫማህን አውልቅ የተቀደሰች ተራራ ወይ የቆምክባት መሬት የተቀደሰች መሬት ናትና የሚል ተመሳሳይ ቃላቶች ናቸውና እንትናቸው አንድ ነው። የሚሰጡት መልእክት ወደታች ወረድ ብሎ አምላክ እኔ ነኝ እዚህ ጋርም ለእሱ አላህ እሱ ብቻ አምላክ እንደሆነ እንዲሰግድ ያዘዋል። እዚህም ጋር ተመሳሳይ ነውና ይሄ ነገር ተመሳሰለብኝና በጣም ግራ ተጋብቼ። እሺ መልስልህ። አንደኛ አይመሳሰልም። ለምን ቁርአን ላይ ምንድን ነው ያለው? አምላካችን ኢነኒ አነላህ እኔ አላህ ነኝ ያለው። ለሙሳ እኔ አላህ ነኝ ያለው። በእናንተሳ ምንድን ነው ያለው? ኢህ አሸር ነው ያለው። ኢህ አሸር እኔ ነኝ ያለው። አንደኛ አይገናኝም። ለዛ ነው እናንተ የአምላክን ስም አታውቁም የምንለው። እናንተ መጽሐፍ ላይ አምላክ ስም አይታወቅም። በእኛ ግን አላህ ምን ያለ ኢነኒ አነላህ እኔ አላህ ነኝ ያለ። አንደኛ ይሄን ካወቅን እንደሚላይ ከገባ፣ ሁለተኛ ለምንድን ሙሳ ይባላል አለ ጋር ቅድም ገልጬልሃለሁ። ይሄ መጽሐፍ ቅዱስ የሚባለው መጽሐፍ መሰረቱ ትክክል ነበረ። መሰረቱ የትክክለኛ መጽሐፍ ነበረ። ግን የትክክለኛ መጽሐፍ የተበረዘ ውጤት ነው ካልከኝ ምንድን ነው? መጀመሪያ አምላክ ትክክለኛ መጽሐፍ አውርዶ ነበረ። ያንን መጽሐፍ ደግሞ አይሁዳውያን ቀየሩት፣ በረዙ። እንደዚህ ብደስ ተጠቁት። እንደዚህ ተበላ፣ በምስጥ በላው። እንደዚህ በላው። እንደዚህ ከተበላው መጽሐፍ እናንተ አድርጋችሁ ኮፒ አድርጋችሁ የቀረውን በራሳችሁ ሞልታችሁ ተከተላችሁ። አያ ለዛ አልፎ አልፎ የነቢያት ታሪክ አለ። ምሳሌ አብርሃም ልጅ እንዳለው አላህ እንደባረከው አላህ ሰዋና ቁርአን ላይ ማለት እናንተም ላይ አለ። ግን ደግሞ አልፎ አልፎ ውሸት አስከብቡታላችሁ። ብዙ ቦታ ውሸትም ገብቷል። ግን ቁርአን ከመጀመሪያው እስከ መጨረሻው አምላክ ቃል ነው፣ እስካሁን ጠብቆታል። እንደዋሸም ደግሞ መጽሐፍ ቅዱስ ላይ አለ። ምሳሌ ቁርአን ላይ እነኒ አላህ እኔ አላህ ነኝ አለ። በእናንተ ግን አምላክ ስም በክርስትና አልነገረውም። ስለዚህ በዚህ አንፃር ነው ግልጽ ይመስለኛል። ለነበረን ቆይታ እናመሰግናለን። መልካም ቀን ይሁንልህ። ያው እኔ ለጥያቄ ስለሆነ የገባሁት ለምትመልሳቸው መልስ ዲፌንድ አላረኩም አላረግም ለምን ለጥያቄ ስለሆነ የገባሁት ለዛ ነው። አመሰግናለሁ። እስኪ አንዷ መልስልኝ ፕሊስ። እንደው በመታመር ከሆነ አንዷ መልስልኝ። ከስከሆነ ጥያቄ ምሳሌ አምላክ ስም ማን ነው? አምላክ ለሙሴ እኔ ማን ነኝ ያለው? እሺ አንዴ ትንሽ ደቂቃ በቃ አስበህበት ና፣ ችግር የለውም። ይሄ ቻሌንጅ አለው ችግር ኢላ አየቁም ሰዓ ለምት ይበደም ይታቀንዲ አዳምጠኝ። እሺ ግን የለም አስበህ ታወራለህ። የአምላካችሁ ስም ማን እንደሆነ ንገሩኝ። የአምላካችሁ ስም አምላካችሁ ለሙሴ እኔ ማን ነኝ ያለው ታወቃችሁት? አታውቁትም? ግን የለም አምላክ ስም ጠፍቷል። ለማንኛውም ይታርቅ ይወያ ሰላም ብያለሁ። ሰላም እንደምን አለ ኢምራን? ሰላሙን አላ መን ተቢዐ ኢምራን አንድ ጥያቄ ብቻ አንድ መልስልኝ ብቻ አይደል ያልከኝ? አንዱ መልስልኝ በቃ ነው። እሺ መልስልኝ። ይሄ ማለታችንም ጅግኝ ዋና የፈለኩት ነበር፣ ግን ተልልኩም ዮሐንስ 28 ላይ ምን ይላል መሰለህ? እሺ ዮሐንስ 28 ላይ ጌታ ከተሰቀለ በኋላ ተጠራጥረውት ነበረ። ሰማሃል ድምጼ? ከይቅርታ ጋር አንዴ ግን በማስተጠራ የዘመን ስም አንደገኝ የሚያምለክ ስም ማን ነው? መጀመሪያ እኮ ልነግርህ እኮ ነው። ወደዛ ላይ ልጅ ነው። ከዛስ መጀመሪያ ሰው ጀመረ ከዛ ስላላመነ ነክቼ ማመን ፈልጋለሁ አለና ልክ ጎኑን ሲነካው ከተነሳ በኋላ የተወጋ ጎኑን ነካና ዳሶ ሲያይ ራሱ መሆኑን አወቀና ቶማስ ምን አለ? ጌታዬ አምላኬ አለ። ከዛ እግዚአብሔር ምን አለ? ጌታዬ አምላኬ አትበለኝ አላለው። ምንም አላለውም። ዝም ነው ያለው። ጌታዬ አምላኬ ሲለው ከዛ በኋላ ምንም እግዚአብሔር ጌታዬ አምላኬ አትበል እኔ አምላክ አይደለሁም የሚል ቃል አልተጻፈም። ወደታች ማየት ትችላለህ። አሁን በዚህ ቃል ብቻ ማለት ነው እንዴት እንደሚጨርበው ላሳይክ። መጽሐፍ ቅዱስ ካልሆነ ለምሳሌ አሁን አንተ አልተሳው ላሳይክ ነብዩ መሐመድ ወይም አላህ ብለህ አትቀበለውም አይደለ? እኔ አይደለሁም አይደለ? ስለዚህ አምላክ ነው ኢየሱስ ነው። ብዙ ስሞች አሉት እኮ አንድ ስም ብቻ አይደለም። እነሱ ስሞች እኮ በቃ አንድ ስም ፈልገህ ንገረኝ። አንደኛ። ሁለተኛ ደግሞ አዳምጠኝ። አሁን በመጣው ጥቅስ ብቻ
ቄሶቹ ምን ያክል እንደሚያጭበረብሩ መጽሐፍ ቅዱስ ምን ያክል ለተበረዘ አሳያለሁ። አንተ ምንድን ነው ያልከኝ? ቶማስም ጌታዬም አምላኬም አይደለ ያልከው? ግን እንደዛ አይልም። መልካም እንደዛ አይልም። የሚለው ምንድን ነው? ቶማስም ይሄን ቶማስ ይኸውማ ምንድን ነው የሚለው? ይሄን ቶማስ አንሰርድ ሂም አንቱ ሂም ሳይንግ ማይ ሎርድ ኢዝ ማይ ጋድ ያ በጣም ይለያል። ኢምራን አንተ ምትለው በጣም ይለያል። እዚህ ጋር በጣም ይለያል። ከየት እንደምታመጣው አላውቅም። ይሄ አሁን እንግሊዝኛ መጽሐፍ ነው። ከፈለክ ሊኩን ከፍትልሃለሁ። የመጀመሪያው መጽሐፍ ይከፍታል። አማርኛ ያለ አንተ የምታነበት ያንተ የተጨበረበያኩ ላሳይኮ ከፍቼ ማውሪያ መጽሐፉን አሳይቼ እዚህ ጋር አለ መጽሐፉ። ያው ይሄ ነው መጽሐፉ። ይሄ መጽሐፍ ቅዱስ ነው። አማርኛ ሌላ ያደረጉት አንተ ቪዲዮ ሰራበት ሳይው አይገናኝ። እጅ ላይ መጽሐፍ ቅዱስ አለ። አሁን ለምሳሌ ባለፈው ምን አይነት ቪዲዮ ሰርታል መሰለኝ? ይሄን ጨርስ አንዴ ቆይ። ይሄን ጨርስ ፕሊዝ። እንደምትሳሳት አንዴ ቆይ። ይሄን ጨርስ ፕሊዝ። ከዛ ታሳየኛለህ። ችግር የለውም። እሺ በተራ አሁን እዚህ ጋር አንተ ቶማስ ጌታዬም አምላኬም ማለት ትላለህ። ውሸት ነው ያለው። ጌታዬ እና ነው ያለው። ጌታዬ ያለው ኢየሱስን ነው። ጌታ የሚያደርገው እግዚአብሔር ነው። አምላክ ያለው ደግሞ የኢየሱስ አምላክ ነው። ኢየሱስ ራሱ እኔ ወደ አምላኬና ወደ አምላካችሁ አድርጋለሁ አለ። ስለዚህ ቶማስ አምላክ ያለው ኢየሱስ አምላክ ያለውን አካል ነው። 4 ነጥብ። አንደኛ። ሁለተኛ ደግሞ ይሄ ታሪክ ራሱ ውሸት ነው። ይሄ ታሪክ ውሸት ነው። ምሳሌ ተመልከት። አንድ መጽሐፍ ልጥቀስልህ ውሸት እንደሆነ ይገባ ማለት ነው። ኢየሱስ ምን ያደረገ መሰለህ? አንዲትን ሴት ጠራና ምን አላት? ነይ ጎኔን ቶማስ ጎኔን አይቷል፣ አንቺም ጎኔን አላትና ከዛ ውሃ ማድረጋት ጎኔን ቃሉ ስለሚከብድ አሳያችሁ። ያው እኔ ስለሚከብደኝ እናንተ ራሳችሁ አንብባችሁ ፍረዱ። እሺ ይሁት። ዳግመኛም ጌታ ኢየሱስ ክርስቶስ በእኔ በራሴ ፍቃድና በአባቴ ፍቃድ አይሁድ በዕለተ ዓርብ የወጉትን ጎኔን ጥቢ አላት ይላል። ይፈጥራሉ። እዚህ ግን በፈጠሩ አምላክ እችን ሴት ምን አድርጋላት? ጎኔን ጥቢ አላት ነው ታነብልኝ ማለት መጽሐፍ አሳይፈለ ገድለ ክርስቶስ ሰምራ ከለከቱ ምን መሰለክ? ገድለ ክርስቶስ ሰምራ ያው መጽሐፍ ቅዱስ እየጠበቅኩ እኮ ነው። አንተ ምንድነው ብታነብ? በመጽሐፍ ቅዱስ አንዴ ረጋ በላ ፕሊዝ። በሁለቱም እናወራለን። እሺ በሁለቱ ይሄን ጨርሰው አንዴ። ያው እዚህ ጋር ያን ጊዜ ልጅ የእናቱን ጡት እንደሚጠባ የጌታዋን የኢየሱስ ክርስቶስን የተወጋውን ጎኑን ጠባች ይላል። ኢየሱስ ለሴቶች ጎኑን ያስጠባ ነበር። ቀጥሎ ጌታ ቶማስ የተወጋውን ጎኔን ዳሰሰ፣ አንቺ ግን ጠባሽ። እስኪ ከዳሰሰና ከጠባ ቆይ አንዴ ፕሊስ ረጋ በለ ፊት ታወራለህ። ቆይ እስኪ ከዳሰሰና ከጠባ የቱ ብልጫ እንዳለው ንገራት። የትኛው ይበልጥ ከጠባና ከዳሰሰ? እሷ ምን አለች? ይህም ባላት ጊዜ የጠባ ይበልጣል ይችላል። ስለምታነበው መጽሐፍ ጥያቄ እየጠየቁ ነው። ቆይ ረጋ በለ ትጠይቀኛለህ። ለጨርሳ መጀመሪያ አሊፍ ነው አዳምጣልኝ። ስለዚህ አምላክ ራሱ በዚህ መጽሐፍ ጎኑን ያስጠባ ነበር ይላል። ኢቭን መጽሐፍ ቅዱስ ላይ ራሱ ቶማስ ነካ የሚለው ታሪክ ፈጠራ ነው። ጸሐፊው አይታወቅም። መጽሐፍ ቅዱስ ላይ ራሱ ቶማስን ጠርቶ እጅን አስገባብኝ አለው የሚለው የለም፣ ፈጠራ ነው። ጸሐፊው አይታወቅም። አሁን አንድ ጠይቅ። ይሄ ታሪክ የጻፈልህ ማን ነው? ጎማስ ጣቱን አስገባበት የሚለው ታሪክ ማን ነው የጻፈው? አሉ ወገኔ የት ገባ ወገን? ወገኔ የለም። ይሄን ያልኳችሁ በቃ ይሄን ያልኳችሁ ከስሙን አዳምጥ እና ታሪኩ ፈጣን ነው። አይታችኋል። እሺ ሰላም ብያለሁ። ይብራን እንደና አልሐምዱሊላህ ወገኔ ሰላም ብያለሁ። የፍጥነት ክርስቲያን ቢንዲ ኦርቶዶክስ ነኝ። እሺ ትጠይቃለህ? አይ ለጠየቅህና ዝም ብለህ አብራራልኝ። ኖርማሊ እንትን ሳይሆን ቀለል ያለ ጥያቄ ነው፣ ግን የሆነ ማብራሪያ ፈልጌ ነው። አይ ቀጥል ይቻላል። ምን መሰለህ ኢብራን፣ አንድ ኡስታዝ በሰሞኑን አንተ ማይተው ሊሆን ይችላል ቲክቶክ ላይ አላህን በህልሜ ያየሁት ብሎ ሲያወራ ሰምቼዋለሁ። እና በዚህ ሁኔታውን ይሄ ኡስታዝ ነብይ ነው ማለት እንችላለን? ኦር እሱ አባባሉ ደግሞ ልክ ካልሆነ ሌላ ኡስታዞች አይ አላህ በህልም አይታየም ብለው ለኡስታዙ መልስ አልሰጡትም። እና ያ ማለት
ማለት የኡስታዙን ንግግር ተቀብለውታል ማለት ነው። እና ለዚህ ኡስታዝ ደግሞ በህልም እውነት ከታያቸው ይሄ ኡስታዝ ነብይ ነው፣ የዚህ ዘመን ነብይ ነው ብለን መቀበል እንችላለን ወይ የሚለውን ነገር እንድትመልስልኝ ነበርና የመጀመሪያ ጥያቄ እሱ ማለት ማንም ማብራሪያ አልሰጣቸውም። ልክ ናቸውም አይደሉም አልተባለም እና ከምን አንጻር ይሄ ይታያል? አላህ በህልም ይታያል ወይ? ምክንያቱም አናግሮኛልም ብለዋል እና ነብዩ መሐመድን እንኳን አላናገሩት። አላህ በጅብሪል በኩል ነበር ሲያናገራቸው የነበረውና ለዚህ ኡስታዝ በዚህ ልክ የታያቸው ከምን አንጻር ነው? የመጀመሪያ ጥያቄ ነው። ሁለተኛ ጥያቄ መጠየቅ ትችላለሁ። እሺ የጨረሰኛ ጥያቄ ደግሞ አንዳንድ መምህራን ይሄ ልመልስ ማለት ዳረም ማለት በመጀመሪያ ዳረመ ምንድን ነው ያልከው? አላህ ነብዩን አላናገራቸውም ብለሃል። ይሄ ፍጹም ስህተት ነው። ቁርአን ላይ ራሱ አምላካችን ምን አለ? እዛ ላይ ስህተት ነው እንደ ችግር የለውም። እሺ ዳረመ አሙታካ አንተኛ ፕሊስ እንዴት ነው እንጂ ሙታካ እሺ አላህ አናግሯቸዋል። ብዙ ማስረጃዎች አሉ። ይሄን ካየን ቀጥሎ አምላክ ይታያል። ያው አምላክ አይታይም። ቁርአን ላይ አምላካችን ምን አለ? አይኖች አያገኙትም አያዩትም። ሱረቱል አንዓም ቁጥር 103 ላይ ላ ቱድሪኩል አብሳር፣ አይኖች አያገኙትም አያዩትም አራት ነው። ስለዚህ አምላክ ማንም ላይ አይችልም። ቀጥሎ አይሻ ረዲየላሁ ዐንሃ ምን አለች? من حدثك أن محمد قرأ ربه فقد كذب። ነብዩ መሐመድ እንኳን ቢሆኑ አላህን አይቷል የሚል ካለ ዋሽቷል አለች። ወህወ የቁል አምላክ ምን ይላል? ላ ቱድሪኩል አብሳር፣ አይኖች እኮ አያገኙትም። ስለዚህ አምላክ ማንም ያየው አንደኛ። ቀጥሎ ታዲያ ይህ ሰው ነብይ ነው እንዴ አላህን አየሁ አለ ላልከው፣ መጀመሪያ የነቢያት ራእይ ነው እንጂ የነቢያት ህልም ነው እንጂ ራእይ የሆነው የሰው ህልም ራእይ አይደለም። የሰው ህልም ራእይ አይደለም። የነቢያት ህልም ከሆነ ትክክል ነህ። አምላክ ነቢያትን በህልም በኩል ተአምር ያሳያቸዋል። ለዛ ሐዲስ በተመለከተ ነብዩ ሰለላሁ ዐለይሂ ወሰለም ምናሉ? ወሩእየል አንቢያ ወህይ አሉ። የነቢያት ህልም ራእይ ነው አሉ። ሰው ግን ያየው ነገር በሙሉ ትክክለኛ ነው የሚል ነገር የለም። አንደኛ። ሁለተኛ ነብዩ ነው ነብይ ከኛ በእኛ በኩል አልቋል። ቁርአን አምላካችን ያለ ሙሐመድ ከስለ ነብይ ካወራ በኋላ ወኻተመ ነብይ፣ ነብዩ ሙሐመድ የነቢያት መጨረሻ ናቸው አለ። ስለዚህ ከነብዩ በኋላ የሚነሳ ነብይ የለም። አራት ነጥብ ተመልሶልሃል? ተመልሶልኛል። ሌላው ደግሞ ምን መሰለህ አንዳንዴ በእስልምና ውስጥ አንዳንድ ኡስታዞች ትምህርት ሲያስተምሩ ስለ መንግስተ ሰማያት ማለት ነው እና ምን ይላሉ? ከእናንተ በእርግጥ አልሰማሁም፣ ከአንዳንድ መምህራን የሰማሁትና መንግስተ ሰማያት ሲጋራ ማጨስ ትችላላችሁ፣ የፈለጋችሁትን መኪና መንዳት ትችላላችሁ ምናምን ይላሉ እና የሆነ ዓለማዊ ነገር የፈለጋችሁትን ነገር ማድረግ ይቻላል የሚል አስተምሮት አለና ያ የሚደረገው ሰውን ትኩረት ሰዎችን ወደ ራስ ለመሳብ ነው ወይስ የእስልምና አስተምሮ ነው? አጠር አድርገህ ንገረኝ። ምንም ትስላልባ? አይ ይሄን ጥያቄ በክርስትና እናየዋለን። ከክርስትና በፊት እስልምና ላይ ያለው ልመልስልህ። መጀመሪያ እኛ ሙስሊሞች የምናምነው በመጽሐፍ ቅዱስም ያለው አንድ ሰው ከሞተ በኋላ የሚነሳው በአካሉ ነው። አካል ሲነሳ ደግሞ አምላካችን ቁርአን ላይ ምን አለ? ፈኢዛ ሁም ሚነል አጅዳት ኢላ ረቢሂም የንሲሉን፣ ከመቃብራቸው ወጥተው ድጋሚ ወደ አምላክ ይመጣሉ አለ። ስለዚህ ሁሉም ሰው ወደ አምላክ ይመጣ ከነስጋው ነው፣ ሰው ነው፣ በቃ ሰውነት ነው የሚነሳው። ያ ሰው ደግሞ ፍላጎት ስሜት አለው። ስለዚህ ጀነት ውስጥ ምን አለ? አላህ ለሁሉም ያዘጋጀው ፍላጎትና ደስታ አለ። ደስታ ምንድን ነው ካልን መንፈሳዊና ጸጋዊ ነው። አንድ ሰው ጀነት ሲገባ ምን ያገኛል? አምላክን ያያል። የጀነት ትልቁ ጸጋ ምንድን ነው? ትልቁ ጸጋ አላህን ማየት ነው። አላህ ከነሱ ያድርገን አንደኛ። ሁለተኛ ደግሞ ዩሰቢሑን አላህን ያመሰግናሉ። ነብዩ ሐዲስ ላይ ምን አሉ? ዩሰቢሑን አላህን ያመሰግናሉ። ስለዚህ አምላካችን እያመሰገንን በደስታ እንዋል። ይሄ አንደኛ። ሁለተኛ ደግሞ ስጋዊ ጸጋ ነው። ስጋዊ ጸጋ ምንድን ነው? መብላት መጠጣት የሚባል ነገር አለ ማለት ነው። ይሄን ከተስማማን ቀጥሎ ምን ይነሳል? ሲጋራ ማጨስ አለ እንዴ? መኪና መንዳት አለ እንዴ ላልከው በጥቅል ደረጃ የተቀመጠው ምንድን ነው? በጀነት ውስጥ ነፍስ የምትፈልገው አለ የተባለው። ጀነት ላይ ምን አለ? አንድ ሰው የሚፈልገው በሙሉ ነገር አለ። ግን በሙሉ ነገር ሲባል መጥፎ ነገር የለም። ለምን ከተኛ አምላካችን ቁርአን ላይ ምን አለ? ወነዘዕና ማ ፊ ቁሉቢሂም ሚን ጊል አለ። በልባቸው ያለውን መጥፎ ነገር በሙሉ አወጣ አለ። ስለዚህ የጀነት ሰው ሲጀመር መጥፎ ነገር አይፈልግም፣ አይመኝም። መጥፎ ነገር ጭራሹን አይመኝም። ስለዚህ መጥፎ ነገር ስለማይመኝ መጥፎ ነገር ጀነት ላይ የለም። ነገር ግን አንድ ሰው የፈለገው ጸጋ በሙሉ ጀነት
ላይ አላህ ጀነት ከሚገቡ ያደርገን። አምላካችን ምን አለ? ለሁም ማ ተሽተሂ አንፉሱሁም ነፍሶቻቸው የሚፈልጉት በሙሉ አለ። ዩበሽሩሁም ማለት ቀጥሎ አምላክ ያበስራቸዋል። ቢረህመት ሚንሁ ከእርሱ በሆነ እዝነት አምላካችን ያዝናናል። ውዳሴ እንወደሳለን፣ መላእክቶች ያመሰግናል። በገነቶች ለነሱ በውስጧ የማያቋርጥ መጠቀሚያ ያለባት ስትሆን ያበስራቸዋል። በውስጧም ለዘላለም ዘውታሪዎች ሆናቸው ይላል። ስለዚህ ጀነት ላይ ሁሉም ጸጋ አለ፣ መጥፎ ነገር ግን የለም። ስለዚህ ሲጋር ላይ እንደዛ ነገር የለም። ግን ደግሞ ምን አይነት ነገር የሚለው ነገር የምናውቀው ስንሄድ ነው። አራት ነጥብ መስገራለሁ። ሌላ ኢብራሂም ምን መሰለህ፣ አሁን ሁሉም ሰው ሲወለድ ሙስሊም ነው ይባላል እና በአስተምሮ ደረጃ በኢስላም አስተምሮ ደረጃ እና አሁን ደግሞ ሰሞኑን በምናየው አስተምሮ ደረጃ አንዳንድ እስልምና አንድ ሙስሊምና የመንቀፍ ነገር አለና ለምሳሌ እስላም አይደለም አብሽ እስላም አይደለም ይባላልና ልጨርስልሃል። እሺ ተከተላለህ። ቅድም ያወራሁት ነገር ስላለ ነው። እሺ በክርስትና ያለው ጠቅሳለሁ ብዬ ስለረሳው ነው። በክርስትና ምን አለ? በጣም ጥሩ ጥያቄ። ምን አለ? ተመልከቱ። መጽሐፍ ቅዱስ መጽሐፍ መቃቢያን በጻድቅ በቤቱ ዙሪያ መልኩና መዓዛው ልዩ የሆነ ጣፋጭ የገነት ፍሬ ተተክሏል ይላል። ገነት ላይ ምን አለ? ፍሬ አለ። በዚያ የወይን የዘይት ቦታ አለ። ዘይትም አለ። ዘይት ነጋዴዎች ስሙ ፈጽሞም ያማረ ነው፣ የፍሬው መዓዛ የጣፈጠ ነው ይላል። ስለዚህ በገነት ምን አለ? የሚጣፍጡ ፍራፍሬዎች አሉ። ምን እነዚህ በሙሉ አሉ። ተምር ምናምን ቴምር ራሱ አለ። ላሳያችሁ። የገነት ፍሬ ከማር ወለላ የበለጠ ጣዕም አለው። ይህንን ማግኘት የሚችሉት የቅድስት ቤተክርስቲያን ስርዓት የጠበቁ ናቸው። ስለዚህ በገነት ላይ ምን አለ? መዓዛ የተሸለመ ትርንጎም አለ። ይህ አበባ አለ። ከዛ አሁን ደግሞ ልቀጥላችሁ። ያው በገነት ላይ ጻድቃን የሚመገቧቸው እጽዋት አሉ ይላል። ስለዚህ በገነት የሚበላ እጽዋት አለ። አንተ እጽዋት ትበላለህ ገነት ላይ እጽዋት ይላል አለ። ራእየ ማርያም ተመልክቶ ራእየ ማርያም ደግሞ መላለስ አልጋም አለ፣ ሚስትም አለች። በክርስትና የወይን ወንዝ አለ፣ የማር ወንዝ አለ፣ ፍራፍሬዎች አሉ። ከዛ በኋላ ቀጥሎ ምን አልጋ አለ። አሁን ይሄ ዋና ጨዋታ። በገነት ምን አለ? በክርስትና እግዚአብሔር በጣም የሚያምር ቆንጆ አልጋ፣ ሰፊ አልጋ ያደርግና ከዛ ሰፊ ክላስ ነው። እዛ ክላስ ማን ያስገባቸዋል? ባልና ሚስት ይገባሉ። ከዛ ለዘላለም እዛ ደስ እያሉ ይኖራሉ። ምን እንደሚያደርጉ እንግዲህ እናንተ ወቁት፣ ተመልከቱ። ማርያም ናት ተነግሯል። ማርያም ማለት ተመልከቱ እዚህ ጋር ከፀሐይ ከጨረቃ ይልቅ ታበራለች አለች። በውስጧ ብርሃን የሚያንጸባርቅ የግምጃ ምንጣፍ ወለላ ተነጥፎበታል። የሚያምር ምንጣፍ አለ። ዋው ማሻአላ ሰፊ ምንጣፍ አለ። እሺ የወርቅ የብር አልጋ ተዘርግቶ የብር አልጋ አለ። ብርና የወርቅ አልጋ አለ። ይህቺ ቦታ ለማን ትሆናለች ብዬ ልጄን ጠየቅኩት። ኢየሱስ ምን አለ? እግዚአብሔር አንድ ያደረጋቸው ባልና ሚስት አይለያዩም። ባልና ሚስት አንድ አካል ናቸው። ወንድ በአንድ ሴት፣ ሴት በአንድ ወንድ ከተጠብቀው ሲኖሩ በሞቱ ጊዜ ከዚያ ቦታ ያስገቧቸዋል ይላል። ስለዚህ ባልና ሚስት አንድ ላይ ሆነው አልጋ ላይ ፏ ብለው ይኖራሉ። የሚያደርጉት እናንተ ወቁት። ለዘላለምም ደስ ይላቸዋል። ለዘላለም በሙሉ አልጋው ተኝተው የፈለጉት እያደረጉ ይኖራሉ። ይሄ በክርስትና ያለ ነው። ክርስቲያኖች ይክዱታል። እሺ ልጅ ወርዷል። ከባድ ነው። ሰላም ብያለሁ። የጀማ መጨረሻ ፖስት ያደረኩት ቪዲዮ በደንብ አሳያችሁ። ሶስተኛ ላይ ያለውን ከላይ ፒን አለ፣ 2 ፒኖች አሉ። ከሱ ቀጣይ ያለውን ሶስተኛውን ቪዲዮ በደንብ ኮፒ ካደረጉት እሺ። ሪፖርት ላይ ያለው ቪዲዮ ብዙም እየታየ አይደለም እና ኢንሻአላህ አላህ ካለ የፊታችን ሮብ 3 ሰዓት ላይ ከዲያቆኑ ጋር የመጨረሻ ውይይት እናደርጋለን። ሁላችሁም እንዳቀሩ ማስታወቂያ በደንብ ሰው ሪከርደሮች እየሰማችሁ ከሆነ ሪከርድ የምታደርጉ ፖስት የምታደርጉ በደንብ አድርጋችሁ አሰራችሁ። አላህ ካለ ያው ተወስኗል ቀኑ ሮብ 3 ሰዓት ላይ የፊታችን ሮብ 3 ሰዓት ላይ የመጨረሻ ዲቤት አለ። ሁላችሁም እንዳቀሩ ተጋብዛችኋል። እሺ ከባድ ነው አለ አውርጃለሁ። ቀጣይ አስገቡ። ረሜዲ ሰላም ብያለሁ። ሰላም ናችሁ? ሰላሙን አለመን ተቢያል ሁላ ጥያቄ አለ? አዎ አቅርብ ጥያቄ። ነቢዩ መሐመድ ለምን ማይሆን ህግ ያዛል? ትእዛዝ ይመስለኛል። ባላ አንዳንድ አለ ኢየሱስና እግዚአብሔር ያሳዝኑ። እግዚአብሔር ምን አለ መሰለህ መጽሐፍ ቅዱስ ላይ ምሳሌ አንዲት አንዲት ሚስት ባሏን ለማዳን ብላ የተደበደ ሊገደል ሲብልቱን ብትነካው
ቁረጥ ይላል። ባሏን ለማዳን ብላ ብትደባደብ ግደላት የሚለው ጨንቁረጣት የሚለው እና ይህን ሲያደርግ የማውቀው እግዚአብሔር ነው። እና ሴት ቦታ ነብዩ እንደዛ ያደረጉ ያልከው ይሄ ኦልድ ቴስትመንት ላይ ነው ብራዘር። ቢሆንም እግዚአብሔር አለ ያዘዘው። እግዚአብሔር እኮ ያዘዘው ዋናው አዟል ነው እግዚአብሔር። ያኔ ህግ ስር ነበሩ፣ አሁን አይደለንም። እንዴት ማምለክ ክርስቶስ ነው ምንም ያጠፋችን ሴት ባሏን ለማዳን ብላ ባሏ ወንድ የደበደበ ሊገልጽባት ያልኩህ አልሰማኝም። ያልኩህ ምንድን ነው? እግዚአብሔር ነው ፍትሃዊ ያልሆነ ክስ ስትሰጥ የማውቀው እኔ። አንተ ነብዩ ሰጥተዋል ስላልክ ማስረጃ አቅርብልኝ ያልኩህ እኮ። እሺ ለምሳሌ ነብዩ በግራ እጃቸው አትብሎ ይላል። ቆይ የትኛው ሰይጣን ነው በግራ እጅ የሚበላው? ጂኖች ይመገባሉ። እንዴት አለ ሰይጣን አይደሉ? ሰይጣን እንዴት ይመገባል? ስፒሪት አይደል እንዴ? ሰይጣን ማለት ሜታ ግላሰዳ እኮ እንደ የተሻለ መጣ ብዬ እኮ ነው አሁን። ስለዚህ በግራጃችሁ ብሎ ነው ያልገባኝ ነገር። በግራጅ ግባ ከሆነ በግራጅ ብላ በለኝ። ግን በክርስትና ማስተምሮ በግራጅ አይበላም። ይሄ አታውቅም አንተ፣ አልተማርክም፣ አላስተማሩህም፣ ሸውደውሃል፣ አልተማርክም። ማሳጅ እንደዛ ብለዋል። እሺ አላውጣልካው ችግር በቀኝ እጅ እንደማይበላ ሳይካለሁ በግራ እጅ በግራ እጅ እንደማይበላ ዋናው እኛ ሙስሊሞች አደብ አለን። እሺ አደብና ስርዓት አለን። እስልምናችን ሙሉ መመሪያ ነው፣ ሙሉ ህጎች አሉ። ስለዚህ አንድ ሰው ሲበላ መብላት ያለበት በቀኝ እጁ ነው። በግራ እጁ ደግሞ ሌሎች ነገሮች ሰራ በግራ እጁ ነው የሚያደርገው። ሁሉም ነገር መመሪያና ህግ ስላለው አደብ አለ በእስልምናችን። ይህን ካስክልኝ ግን በቀኝም በላው በግራም በላው ክርስትና ትክክል ነው ማለት ነው። እስልምና በግራ እጃችሁ እንዳበሉ ስላለ በተዘዋዋሪ ክርስትና ትክክል ነው ማለት ነው። ምን ያገናኘዋል? እኔ እዚህ ጋር እያወራሁ ያለሁት አምላክ ሶስት አምላክ ነው፣ አምላክ ፍጡር ነው፣ አምላክ የማይሆን ህግ ያዛል እያልኩ አንተ በምን አምሮ ነው በቀኝ እጅ ብሎ አለ የምትለው? አንደኛ። ሁለተኛ ደግሞ ልጨርሳ አተቆርጠኝ ልጨርስልህ። ሰይጣን ባህሪ ነው። እሺ ሸይጣን የሚባል ፍጥረት የለም። ሸይጣን የሰው ባህሪ ነው ወይም ደግሞ ተግባር ነው። አንድ ሰው ሲገድል ገዳይ ይባላል። ገዳይ ሆኖ አይፈጠርም። እንዲሁም አንድ ጂን መጥፎ ነገር ሲሰራ ሸይጣን ይባላል። ምሳሌ የሰው ሸይጣን አለ። አምላካችን ቁርአን ላይ ያለ ሸያጢነል ጂን ወለይሳ የሰው ሸይጣን አለ። ሸይጣን የሚለው የባህሪ መገለጫ ነው እንጂ የሆነ ፍጡር አይደለም። ለማንኛውም ጥያቄ ነገር ቀጥል። እሺ ለምሳሌ ጫማ ስታደርጉ በቀኝ አድርጉ፣ ከዛ ስታወጡ በግራ አውጡ ይላል። ብዙ አለ ባይዘይ። ስለዚህ ምን ይሁን አይደለም። ይሄ ለምንድን ነው? ይሄ ግዴታ ነው አሁን እንዲመረግ? ይህ ሱና ነው። ሱና ነው አንደኛ ማለት ካላረገስ ልመልስልህ። እሱን ነብዩ አዘው በትእዛዝ ደረጃ ከመጣ ይሄ ዋጅብ ነው አንድ ሙስሊም ለማድረግ። በጀስት በአስተምህሮ ደረጃ ከሆነ ግን